እሺ ወንድም ከዚህ ከጀመርልኝና የፍራሾቹን በትንሾቹም በትልቆቹም መፈረሻዎቹም ማለት ነው 2300 ልብሳቸው 1000 ለብቻ ማለት ነው ልብሳቸው ራስ እንደገና የ400 ብር አለ የ250 አለ የ200 አለ ትራሶቹ ማለት ነው ከልብሳቸው ውጪ ትራስ ልብሶቹ ውጪ ልብሳቸው እንደገና 300 ብር 250 እንደብቻ እነዚህ እነዚህ ስንት ነው ዋጋቸው? 300 ይሄም 300 ነው 320 ቢቅርጹ 15 ማለት ነው ተጨራበው ካለ 300 እሱ ስንት ነው? 300 በዚህ ያሉት እንዳለ 300 ናቸው። እነዚህ 180 ብር የመካደያ ልብስ ማለት ነው። 150 ማለት ነው። ማራባ ኮምፎርትም አለ መሰለኝ። ኮምፎርት አለ። አይ በተለይ አለ እስከ 12000 አንድ ኮምፎርት 12000 ከፍተኛ ማለት ነው። ዝቅተኛ እስከ ስንት? ኮምፎርት እኮ ያ ነው እዛ 2500 ወዲያ የቱን ነው 12000 ያልከኝ? 12000 በትዕዛዝ ነው የሚመጣው። ያቺ 2000 ስንት አልከኝ? የኮምፎርት እንደ ብርድ ልብስ የሚጠቀሙት ማለት ነው። የውጭ ነው የውስጥ 12 ኪሎ 12 ኪሎ ስንት? 5500 4 ኪሎ ብርድ ልብስ 4000 ማለት ነው። እሺ እንትንም አለ ፍራሾቹ እነዚህ ለአልጋ ይሆናሉ። ሜትር ከ20 ሜትር ከ50 ዋጋውን ትነግረኛለህ። እንደገና ደግሞ በአጭሮቹ ቤት መፈረሻ አለ አይደለ? እነሱንም ትነግረኛለህ። አጭር ማለት ነው። ይሄ ስንት ነው ታዲያ? 2000 ተው አታውርደው ይታያል። 2800 2300 ማለት ነው። ለፍራሽ እሺ የትንሽ አልጋ ማለት ነው። ከ4000 ጀምሮ እስከ 10000 ድረስ ሜትር ከ50 ከሆነ ደግሞ ከ10000 እስከ 18000 አለ። ዞሮ በዚህ አለ መገዛ እንትንም አለ። እነዛ ፍራሾቹስ ያው ይሄ ለመፈረሻ ለቤት መሰለኝ የሚሆነው ባጭር ነው። በትልቅ 1 ሜትር ይባላል። 1 ሜትር ከሆነ 2800 አለ 2200 አለ 1 ሜትር በሰፊውና ባጭሩ ማለት ነው። ያው ይለያያሉ ዋጋው። እነዛ ከሆነ 2000 ለበሰው መኝታ ከሆኑ በእነዛ በስፖንጆቹ 2000 ብር ያው ሳሳ ይላሉ ከሌሎቹ። መጋረጃም አለ መሰለኝ እዛ ጋር። አንዱን ብቻ እንትን በለውና ታሳየኛለህ። ማሻአላ በጣም ያምራል። ሁለት ባንድ ነው እሱ ታጥፎ ነው። አዎ ይሄ ሁለት ባንድ ነው። ሰፊ ነው። ስንት አልከኝ? 2500 1500 ይሄን ስንት ነው? ይሄ 2500 ላይ የ5000 ብር እንዴት ያለው ነው? አንሶላም አለ ማሻአላ።
ዋናው ነገር አለ። ዞሮ ዞሮ የ5000 እና የ2000 ስንት ነበር ያልከኝ? 2500 ሺህ ምናምን ብለኸኛል። እንደ የደረጃው ማለት ነው። ዋው በጣም ነው የሚያምረው። ከለር አለ። ማሻአላ። ስንት ነው አሁን ይሄ? ለምሳሌ ስንት ሜትር ነው? ስንት በስንት ነው? ስንት ነው ዋጋ? 1 ሜትር ተኩል በ2 ሜትር 1 ሜትር ተኩል በ2 ሜትር በጣም ያምራል። በተለይ አልጋ ክፍል ቢደረግ፣ አልጋ ክፍል ቢያደርጉት በጣም ያምራል። እስኪ እሺ፣ በከለር አለ ዞሮ ዞሮ በቃ በጣም አሪፍ ነው ውዶች። እንግዲህ ከዛ የቀረጼ ምናምን እያላችሁ የትራንስፖርት የወዛደር እያላችሁ ከምትበሉ የውጭ ብርድ ልብስ ብትል ውስጥ 12 ኪሎ አለ። ተዝቅተኛ እስከ ከፍተኛ አለ። ዋጋውም ተመጣጣኝ ነው። የሁሉንም ነገር ሂሳብ ሰርታችሁ ያው ያዋጣችኋል ብዬ አስባለሁ ማለት ነው። ምንጣፉ በከለር አለ፣ መጋረጃው በከለር አለ፣ መከዳው፣ ፍራሹ የፈለጋችሁት አለ። ምንጣፍ ብትሉ ደግሞ አሁንም እዚህ ጋር ምንጣፍ አለ ማለት ነው። ምንጣፉም ደረጃ አለው አይደል እንዴ? ምንጣፉንም እንደዚሁ በሜትርም ሆነ በጥቅል በሜትር 1 ሜትር 400 ደረጃ አንዱ ነው። 200 250 ያው 350 እንደ ደረጃው ነው። ይሄ እንግዲህ እንደምትመለከቱት ምንም ነገር የሌለ የለም። ሀገራችሁ መግዛት ማዘዝ ኦርደር ማድረግ ትችላላችሁ። እንትን ትላላችሁ። ለምሳሌ ቢያዙ ፈለጉበት ቦታ ታደርሳላችሁ። መጅልስም ከፈለጋችሁ አለ። አረቢያ መጅልስ አለ እንዴ? የት ጋር ነው? በትዕዛዝ ነው የሚሰራው። ቤቱ ተለክቶ የቤቱ ሜትር የሳሎናቸው ሜትር ተለክቶ ከዝቅ ከፍተኛ እስከ ዝቅተኛ ዋጋ ልነግረኝ ትችላለህ? መጅልስ ማለት ነው። ያው እንደ ቤታቸው እንግዲህ መጅልስ አብዛኛውን ከ5 ካሬ 9500 እና 11500 ባለ 30 ከሆነ ባለ 30 መጅልስ ማለት ነው። ማንኛውንም ነገር እነዚህ መፈረሻዎች ይሰራላችሁና በጣቃ ይሰራላችሁና ከዛ ለጂስ መፈረሻውን ተመሳሳይ አድርጎ ማድረግ ይችላሉ። እንደዛ አድርጎ እንትን መፈረሽ ይቻላል ማለት ነው። አላገዝኩም። እኔ ማየት ነው የምፈልገው። ማሰሪያም አለው። ማሰሪያው ወጥ ይታጠባል። ማሻአላ እንዲህ ቀላል ነው ማለት ነው። ያው እንዳቅማችሁ። አዎ እንደዚህ ነው እንደውም የጠየቁኝ ማለት ነው። ያው እንደዛ አድርጎ መፈረሽ ይሄን ይታሰራል። ይሄ ተወዲህ በኩል ተስር ያለው መሰለኝ። በዚህ ተመሳሳይ የመከዳ ልብስ አድርገው ዋው ይኸውላችሁ እንግዲህ ይሄ በቀላሉ ልብሱ ለብቻ አንዷ ፍራሽ ላይ 3 ትራስ ይደረግባል። መፈረሻው እንትኑ ይሄ ልብሱ ለብቻ ነው የሚሰራው ከመከዳው ልብስ ተመሳሳይ ማለት። ከዛ እንደዛ አይነት መፈረሻ ገዝተው ሙሉ ሳሎናቸው መፈረሽ ይችላሉ ማለት ነው። ያው አረቢያ መጅልስ መሰለ። ተፈለጋችሁ ደግሞ አረቢያ መጅልስም በትዕዛዝ ማሰራት ትችላላችሁ። ግን ቀላል አሰራር ለማበቃ ምንም ኑሮ በዘዴ ብሏል። ኑሮ ቀላል ነው።